አድርገውና በቤታችን ያሉ ልጆች የመቃጠል አደጋ ቢያጋጥማቸው በፍጹም ማድረግ የሌለብን ነገሮች ምንድን ናቸው? ሰላም፣ እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። የቃጠሎ አደጋ ትኩስ የሆኑ ፈሳሾች ቢደፉብን ወይም ደግሞ የጋለ ስቶቭ፣ ካውያ፣ ምጣድ በስህተት ብንነካ እንዲሁም ደግሞ አሲድነት፣ ቤዝነት ያላቸው ኬሚካሎች ጋር በስህተት ወይም በድንገት ንክኪ ቢኖረን ሊከሰት የሚችል ነገር ነው። ሌላም ብዙ ቃጠሎን የሚያመጡ ነገሮች አሉ። ታዲያ የቃጠሎ አደጋ ሲያጋጥም በእኛ ማህበረሰብ ውስጥ በጣም የተለመዱና ብዙ ቦታ ላይ የሚደረጉ ነገር ግን በፍጹም ማድረግ የሌለብንና ጉዳት ያላቸው ነገሮች ምንድን ናቸው? አንደኛ፣ የተቃጠለው ቦታ ላይ ዘይት ወይም ቅቤ መቀባት። ይሄ ቃጠሎ ወይም ደግሞ ሙቀቱ እንዳይወጣ ስለሚያፍነው ወደ ውስጥ እንዲሰርግና እንዲባባስ ያደርገዋል። ከዚህ በተጨማሪ ደግሞ ለኢንፌክሽን ያጋልጣል። ሁለተኛ፣ በቃጠሎ ቦታ ላይ ሊጥ መቀባት። ይህ እንደ ዘይት ሁሉ ቃጠሎ በደንብ ወደ ውስጥ እንዲሰርግ ከማድረጉ በተጨማሪ ለኢንፌክሽን ያጋልጣል። ሶስተኛ፣ በቃጠሎ ቦታ ላይ የጥርስ ሳሙና መቀባት። የጥርስ ሳሙና ለተቃጠለው ቦታ ምንም አይነት መፍትሄ አይሰጥም። ከዛ በተጨማሪ ቶሎ የመድረቅ ባህሪ ስላለው ቦታውን ስናጸዳ ውሃ የቋጠሩ ነገሮች ካሉ እንዲፈርጡ በማድረግ ጉዳትን ያመጣል። አራተኛው፣ በተቃጠለው ቦታ ላይ ማሰሻ፣ የቡና ዱቄት የመሳሰሉትን ማድረግ። ይሄ ልክ እንደ ኮልጌት ሁሉ ቁስሉን ለማጽዳት ከባድ ሲያደርገው ለኢንፌክሽንም ተጋላጮች እንዲሆኑ ያደርጋል። ታዲያ የተቃጠለ ሰው ሲኖር ምን ማድረግ አለብን? በመጀመሪያ በቦታው ላይ ልብስም ሆነ ጌጣጌጥ ካለ በተቻለ አቅም ለማውለቅ መሞከር። ከዚያ በኋላ ከ20 እስከ 30 ደቂቃ ለሚሆን ጊዜ ቧንቧ ስር ውሃ ከፍተን የተቃጠለውን ቦታ ማጠብ፣ ሳንነካው ውሃው ብቻ እንዲያልፍበት ማድረግ። ይሄ የተቃጠለው ቦታ እንዲቀዘቅዝና ቃጠሎ ወደ ውስጥ እንዳይሰምጥ ያደርግልናል። ያጠብነውን ቦታ በንጹህ ስስ ጨርቅ ወይም ደግሞ በነጠላ ሸፍነን የተጎዳውን ሰው ወደ ሕክምና መውሰድ። ይህ ቪዲዮ ለብዙዎች ጠቃሚ እንደሚሆን ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሼር፣ ሪፖስት ማድረጋችሁን አትርሱ። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ዶክተር ማህሌት ጌትነት ነበርኩኝ ከማዳን የህፃናት ልዩ ክሊኒክ። ቻው።